ሰላም ጌመርስ እንዴት ናችሁ? ዛሬ ደግሞ አምስት ሙሉ ለሙሉ ኦፍላይን የሆኑ የመኪና ጌሞች ነው ማሳያችሁ እና በአንድ ጂቢ ራምም ይሰራሉ ማለት ነው። አምስተኛው ሪል ሬሲንግ ስሪ ሲሆን ይሄ ኦፍላይን እንጫወተዋለን። እዛ ላይም ያሉት መኪኖች ሪል ካሮች ናቸው፣ ትክክለኛ መኪኖች ናቸው። ግን ሳይዙ ትልቅ ስለሆነ አንድ ጂራም ላላቸው ስልኮች ላግ ያደርግ ይችላል። ሁለት ጂራም ብትጫወቱ እመክራለሁ ማለት ነው። ወደ አራተኛው ስንሄድ ድራይቪንግ ስኩል ሲሙሌተር ነው። ይህ ሪያሊስቲክ ድራይቪንግ ነው እዚህ ጌም ላይ የምናየው ማለት ነው። ኦፍላይን ኬረር ሞድ አለ እዚህ ጌም ላይ። ስለዚህ በቃ በቀላሉ እንጫወተዋለን። ያበደ ጌም ነው። ሶስተኛው የልጅነት ትዝታችን ያለበት ዶክተር ድራይቪንግ ነው። ዶክተር ድራይቪንግ ቬሪ ስሞል ሳይዝ፣ በጣም ትንሽ ሳይዝ ነው ያለው። ለትናንሽ ስልኮች ይሰራል። እንዲሁም ከ512 ሜጋባይት ጀምሮ እና ሚሽኖቹም ኦፍላይን ናቸው እና በቃ ያበደ ጌም ነው ማለት እንችላለን በብዙ ነገሩ። አሁን አዛ ካር ሲሙሌተር 2 ይህ ሁለተኛው ጌም ነው። ይሄ ኦፍላይን ሞድ አቬሌብል ነው፣ መልቲፕሌየርም ስላለው ማለት ነው። ኦንላይን ብዙ መኪኖች ያሉበት ጌም ስለሆነ ነው ሁለተኛ ላይ ያደረኩት። ፍሪ ሮም ሲቲ እየተባለ ፊቸር አካቷል ማለት ነው እና በጣም ያበደ ጌም ነው ማለት ነው። ከዛ ወደ አንደኛው ስንሄድ ኤክስትሪም ካር ድራይቪንግ ሲሙሌተር ነው። ይህ ኤክስትሪም ካር ድራይቪንግ ሲሙሌተር በጣም ሙሉ ለሙሉ ኦፍላይን በመሆኑ፣ ኦፕን ወርልድ ጌም በመሆኑ፣ ፖሊስ ሞድ በመሆኑ እና ደግሞ በአንድ ጂቢ ራም በስነ ስርዓት ስለሚሰራ አንደኛ ላይ አስቀምጨዋለሁ ማለት ነው። የዚህ ቻናል ቤተሰብ ከሆናችሁ ላይክ፣ ሰብስክራይብ እና የደውሏ ምልክት በመጫን ቤተሰብ መሆን አይርሱ። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።